ከበረሃው የነፍጥ ትግልና ከኢትዮጵያ ከፍተኛ የፖለቲካ ስልጣን ማማ ላይ ተነስተው የሀገሪቱን ስም በህዋ ሳይንስና በከዋክብት ምርምር መድረክ ላይ እስካስጠራው የእንጦጦ ማዕከል መስረታ ድረስ የተጓዙ የቀድሞ መሪ ናቸው። አንዳንዶች የኢትዮጵያ የልማትና የሳይንስ አባት ሲሏቸው፣ ተቋሚዎቻቸው ግን በታሪካዊ ስህተቶችና በአወዛጋቢ ውሳኔዎች ይወቅሷቸዋል። ከረጅም ጊዜ የአደባባይ እይታ በኋላ የቀድሞ ምክትል ጠቅላይ ሚኒስትር አቶ ተፈራ ዋልዋ ለሐዋሳ ከተማ የሐይቅ ዳር ፕሮጀክት ከጥሮታ የተቀናሽ አድርጌ የሰጠው ብለው ዛሬ በማለዳው ወደ ሚዲያው ብቅ ብለዋል። እኛም በቆይታችን የቀድሞ ባለስልጣን ስለሚወቀሱባቸውና ስለሚመሰገኑባቸው ጉዳዮች ከበረሃ እስከ ቤተ መንግስት የተፈጠሩትን ሚስጥራዊ ነጥቦች እንነግራችኋለን። ይህ ኢትዮ አዲስ ሚዲያ ነው። ኢትዮ አዲስ ሚዲያን ሰብስክራይብ፣ ቪዲዮውን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉ በአክብሮት እንጋብዛችኋለን። የኢትዮጵያን የቅርብ ጊዜ የፖለቲካ ታሪክ ስናነሳ ስማቸው ቀድሞ ከሚጠቀሱት ጥቂት መሪዎች መካከል አቶ ተፈራ ዋልዋ ግንባር ቀደሙ ናቸው። ብዙ ጊዜ በብዙሃን መገናኛዎች ላይ በብዛት መታየት የማይወዱትና ታይታ ከሚበዛባቸው መድረኮችም ርቀው ስራዎችን ማከናወን የሚመርጡት አቶ ተፈራም በሀገሪቱ የለውጥ ምዕራፎች ውስጥ ግን ወሳኝ የውሳኔ ሰጭነት ሚና እንደነበራቸው አይካድም። ከበረሃ ትግል እስከ ምክትል ጠቅላይ ሚኒስትርነት ከዚያም አልፎ የኢትዮጵያን ስም በዓለም አቀፉ የህዋ ሳይንስ መድረክ ላይ እስካስጠራው የእንጦጦ ምርምር ማዕከል መስረታ ድረስ የተጓዙበት መንገድ ለብዙዎች አስገራሚ እንደሆነም ይነገራል። የአቶ ተፈራ ዋልዋ የፖለቲካ ጉዞ የሚጀምረው ወጣትነት ዘመናቸው የደርግን ስርዓት ለመጣል ወደ በረሃም በመውረድ ነበር። በወቅቱ የነበረውን የብሔረ አማራ ዲሞክራሲያዊ ንቅናቄ ብአዴን በማደራጀትና በመምራት ረገድም ታላቅ ተጋድሎ አድርገዋል። በረሃ ያሉ በውጊያ ስልቶችና በድርጅት ስራዎች ላይ የነበራቸው ብስለት በጓዶቻቸው ዘንድ ከፍተኛ አክብሮትም አስገኝቶላቸዋል። በ1983 ዓ.ም የኢህአዴግ ሰራዊት አዲስ አበባን ሲቆጣጠር ከተማዋን ወደ ሰላማዊ ሁኔታ ለመመለስና የመጀመሪያውን የሽግግር አስተዳደር ለመመስረት አቶ ተፈራ የነበራቸው ሚናም ቀላል እንዳልነበር ይታወሳል። የደርግ መውደቅን ተከትሎ አቶ ተፈራ ዋልዋ በተለያዩ ከፍተኛ የመንግስት የስልጣን እርከኖች ላይ አገልግሏል። አዲስ አበባን በከንቲባነት በመሩበት ወቅት የከተማዋን መሰረተ ልማት ለመቀየርና አዳዲስ አሰራሮችን ለመዘርጋት ጥረት እንዳደረጉም ይነገርላቸዋል። የመከላከያ ሚኒስትርና ምክትል ጠቅላይ ሚኒስትር በሀገር መከላከያ ሚኒስትርነትና በምክትል ጠቅላይ ሚኒስትርነት በሰሩባቸው ዓመታትም የሀገሪቱን የደህንነትና የልማት ፖሊሲዎች በማርቀቅ ረገድ ጠቅላይ ሚኒስትር መለስ ዜናዊ የቅርብ አማካሪና የጀርባ አጥንት እንደነበሩም ይነገራል። ብዙዎች አቶ ተፈራ ዋልዋን በፖለቲካዊ ማንነታቸው ቢያውቋቸውም ትልቁና ለትውልድ የሚተርፈው ስራቸው ግን የተከናወነው ከፖለቲካው ዓለም ገለል ካሉ በኋላ ነበር። ኢትዮጵያ ወደ ህዋ ሳይንስ ምርምር እንድትገባና የራሷ ሳተላይት እንዲኖራት መሰረት የጣሉ እሳቸው ናቸው። በ2004 ዓ.ም የኢትዮጵያ ህዋ ሳይንስ ማህበር የበላይ ጠባቂና የእንጦጦ ህዋ ምርምር ማዕከል የቦርድ ሊቀመንበር በመሆን ሳይንቲስቶችንና ባለሀብቶችን በማስተባበር ማዕከሉን እውን እንዲሆን አድርጓል። ኢትዮጵያ በምግብ ራሷን ሳትችል እንዴት ስለ ህዋ ሳይንስ ታስባለች የሚሉ ተቃውሞዎች በበረቱበት በዚያ ወቅት አቶ ተፈራ ዋልዋ ሳይንስ ለሀገር እድገት ያለውን ጥቅም በማስረዳት ወጣቶች በዘርፉ እንዲሰማሩ ትልቅ አስተዋጽኦ እንዳደረጉም ይነገርላቸዋል። አቶ ተፈራ ዋልዋ የጠቅላይ ሚኒስትር አብይን አስተዳደር በተመለከተ የሰጧቸው አስተያየቶች በብዙሃኑ ዘንድ ትልቅ መነጋገሪያ መሆናቸውም ይታወቃል። በቀድሞው የኢህአዴግ ስርዓት ውስጥ የነበሩ ግድፈቶችን በግልጽ ተችተው መነጋገሪያም ሆነው ነበር። የኛ ዘመን ባልደረቦች ሁሉንም ነገር እኛ በምናስበው መንገድ ብቻ ነው መሄድ ያለበት የሚል አመለካከት ነበራቸው በማለት የራሳቸውን ታሪክ ጭምር በግልጽ የተናገሩበት ሁኔታ ለብዙዎች እንግዳ እንደሆነም እናስታውሳለን። አቶ ተፈራ ዋልዋ ከበረሃው የነፍጥ ትግል ተነስተው የሀገሪቱን ከፍተኛ ስልጣን የያዙ ከዚያም አልፎ የኢትዮጵያን ስም ከከዋክብትና ከፕላኔቶች ምርምር ጋር ያገናኙ ልዩ መሪ አድርገው የሚወስዷቸው ሰዎች ጥቂቶች አይደሉም። ስልጣንን ለወጣቱ አስረክቦ በሳይንስና በበጎ አድራጎት ስራ ሀገርን ማገልገል እንደሚቻል በተግባር ያሳዩ ናቸው ብለውም የሚያቆርባብሷቸው ወገኖች እንዲሁ ጥቂቶች አይደሉም። ተቃዋሚዎቻቸው ደግሞ አቶ ተፈራ ዋልዋንና ሌሎች የብአዴን መስራቾችን በህወሓት የበላይነት የሚመራውን የብሔረሰብ ፖለቲካና የፌዴራሊዝም መዋቅር አምኖ በመቀበልና በማስፈጸም ይወቅሷቸዋል። ድርጅቱ የአማራን ህዝብ ጥቅም ከማስከበር ይልቅ የኢህአዴግን ማዕከላዊ መስመር ለማስከበር ቆሟል የሚል ትችት በተደጋጋሚ
የሚነሳበት ነበር። አዲስ አበባ የቤት ኪራይ ጭማሪ ውዝግብ 1980ዎቹ አጋማሽ አቶ ተፈራ ዋልዋ አዲስ አበባ አስተዳዳሪ ወይም ከንቲባ በነበሩበት ሰዓት በመንግስት ይዞታነት ስር ባሉ የንግድ ቤቶች ላይ ከፍተኛ የቤት ኪራይ ጭማሪ አድርገው እጅግ የህዝብ ቁጣ በርቶባቸውም ነበር። ይህ ውሳኔ በወቅቱ በከተማዋ ነጋዴዎችና ሱቅ አሽገው አደባባይ በወጡ ሰልፈኞች ዘንድ ከፍተኛ ተቃውሞና ቅሬታ እንዳስከተለባቸውም ይታወቃል። ሌላው ደግሞ የሚወቀሱበት ጉዳይ ከኤርትራ መገንጠልና የድንበር ጦርነት በኋላ የኢትዮጵያ ተቃዋሚ ኃይሎች የአሰብ ወደብ የኢትዮጵያ ታሪካዊ መብት ነው በሚሉበት ሰዓት አቶ ተፈራ ዋልዋ የነበሩበት የኢህአዴግ መንግስት ይህንን ጥያቄ ውድቅ ማድረጉና እሳት መጫወት ነው ማለቱ በተቃዋሚዎች ዘንድ እንደ ሀገራዊ ጥቅም አሳልፈው መስጠት ተቆጥሮ በትችት መልክ ይነሳባቸዋል። አቶ ተፈራ ዋልዋ በጡረታ ዘመናቸው የቀድሞውን የኢህአዴግ አመራር የኢትዮጵያ ሙጋቤዎች ብለው በግልጽ ቢተቹም ተቃዋሚዎች ግን ይህንን የውስጥ አምባገነንነትና ስህተት ስልጣን ላይ ያሉ በጊዜ ተቃውመው ለምን አላስተካከሉም የሚል የጊዜው ያለፈበት ትችት ጥያቄ ሲያነሱባቸውም ቆይቷል። አሁን ደግሞ ካሉበት ሆነው አቶ ተፈራ ዋልዋ ለሐዋሳ ከተማ የሐይቅ ዳር ፕሮጀክት ከጡረታዬ ገንዘብ ተቀናሽ አድርጌ ሰጠሁ በማለትም ዛሬ ቅዳሜ በማለዳው ብቅ ብለዋል።